ጉዞ ወደ USA guys. What's up guys, it's your girl Mahi. Yeah, it's my first video, so yeah. And now guys, ብቻ ምንድነው የዚህ ቪዲዮ ሀሳብ ላይክ አሁን ያለሁት የት ነው? ገስ ትላለች። አሁን ያለሁት እናት ሀገሬ ኤክሴ ነው። እና ምንድነው ትንሽ አንዳንድ ቪዲዮዎች ኤርፖርት ምናምን ያለው ያስኳቸው ቪዲዮዎች አሉ። ሶ እነሱን ላይክ ኤዲት ምናምን ነገር አድርጌያቸዋለሁ። ሶ ተጋበዙልኝ። And we're going round and round playing city games. Now you're saying slow it down, not right now. Then you wink at me and walk away. Let it be, let it be, let it be known. Hold on, don't go. Touching and teasing. እየበረን እንነሳለን። This movie that I think you like. This guy decides to quit his job and head to New York City. This cowboy's running from himself. She's been living on the highest shelf. በኋላ ሶ ምን ይመስላል? በኋላ ትራንዚሽን ጠብቁ። ቅድም በይነበት እንጂ ይፍለና Okay. So, what's up guys? We're finally ጉዞ ወደ ነይ ጉዞ ወደ USA guys. Bombokla, let's go. Yeah. እናቴ ለምን ተሽጣጉሽን? ስታምቢ በምችለው አቅም አሪፍ አድርጌ ለመቅረጽ ሞክራለሁ። ካልሆነ ግን I don't care ስላለ ብቻ ሞክራለሁ guys. እናወራልቅ ነው በቃ በኋላ። So guys እየሄድን ነው። ፋይና አሁን የት ነው ያለነው? I don't know የት እንዳለን ግን እየሄድን ነው። ቆይ like እኛ ብቻ ነን በመኪና እየሄድን ያለነው እና ያስፈራል።
አቀማመጤ ግን ብሮ እንጂ እያደረግሽ ነው ባይ ዘ ዌይ ማለት ነው። ፎር ዘ ፈርስት ታይም ነው አባቢን ፋዘራችን የምታገኘው አባቴ እና ጋይስ በቃ እንጂ በምችለው አቅም ለመቅረጽ እየሞከርኩኝ ነው። ካልሆነ ግን ካላማረ ሶሪ እንግዲህ እንደመጀመሪያ ምንም ላደርግ አልችልም። ደረስን ባይ ሄሎ ፋይናሊ ጣጣችን ጨርሰን ፍላይት እየጠበቅን ነው። እንዴት ምን እየተሰማሽ ነው? ምን እየተሰማሽ ነው? ደስታ መጡ። እኛ ምን እንሂድ? ወይ ማሚ አልመጣችም ጋይስ ጉዞ ወደ አስር ኢኮኖሚ የምትሄጂ ጉዞ ወደ እናት ሀገር USA አባታ ጋር እና ጋይስ ስማ ስንት ስትራግል አድርገን እንደመጣን ላይክ የያዝነው ኮተት መብዛቱ በታች ይላክነው አልፎ በዚህ በፎሎ የያዝነው ጌታዬ በገቤ ሊሰበር ሊቀነጠስ ተቀነጠሰ እንጂ ምን ሊቀነጠስ ብቻ ጨራርሰናል። አሁን ፍላይታችን ጠብቀን ወደ ቤት ምክንያቱም ከዚህ በኋላ ቤቴ ነው ካምባላማ የራስሽ ሀገር ነው። ባይ ዘ ዌይ ጋይስ አንድ የምነግራችሁ ነገር ቢኖር ማለት ነው ኤፍራታ እሷ ማለት ነው ረፊስኪ እሷ ማለት ነው ልደገብሽ እንደቀድሙ ኤፍራታ ማለት ነው አሁን ስታምቷ ነው መሰላችሁ 8 አሁን ነሐሴ ከአንድ ወር በኋላ 9 ይሆናታል። በዚህ እድሜያ ሄዳ አሁን መቼስ በጊዜ እንመለስም ላይክ በጥቂቱ 5 አመት ይፈጃል ብዬ አስባለሁ ገሴ ማለት ነው። እና አማርኛ እንደሚጠፋባት ልንገራችሁ በቃ እዛ ስትኮላተፍ ምን እንዴ ነው የሚኮላተፉት? ቆይ እንዴ ነው አንድ አማርኛ አለ። ኧረ ብቻ ቢስማ ብቻ ደስ ይላል ጋይስ። ማርያም ካገሩ ራቂ እውነት ሀገር ነው ምስል ትላለ ከሀገር ይወጣ ብቻ ማዘሬ ሽንት ቤት መጣች እና እኔን ትወስጂኛለሽ? ኧረ እኔ እፈራለሁ። ኧረ እናቴ እንሄዳለን። እሺ ቆይ አሁን 4 ሰዓት ነው ፍላይታችን። አሁን 3 ሰዓት ከ40 ነው። የሆነ እንዳሰብኩት ሁሉም ነገር አልሆነልኝም። ይሄ እዚህ ጋር ነው ቪዲዮ ሰራለሁ ብዬ አስቤ ነበር። ቲክታክ ቪዲዮ ነው ዋይፋይ ሳይሆን ሲማችን ጥለነው መተን ዳታ ከየት ላምጥ? ፕሌን ውስጥ ዋይፋይ አለ ብሎናል እንጂ 17 ሰዓት ሙሉ ያለ ዋይፋይ ከባድ ነው። እቺ ረፊስኪ እና እንቅልፍ ማለት ነው ማርያምን ላይ በስነ ስርዓት ከተኛው 1-2 ሳምንት አልፎኛል። የአይኔ ስር ማየት ትችላላችሁ። እሺ እንሄዳለን ብቻ ጋይስ እንዴ ልጅ አንተ ዳታ ኬት አግኝተህ ነው? ዳታ እኮ አይደለም ለመደወል እኮ ይሆናል ለእንትን ቀጥታ ነው እንዴ? ከባቢ ጋር እያወራ ነው እና ረሳት 9 ሰዓት ከ40 ነው 3 ሰዓት ከ40 ነው 4 ሰዓት ላይ ነው የምንገባው። አሁን በቃ ሽንት ቤት ደርሰን እንምጣ። 10 ያልኳችሁ እንግዲህ በምስሉ አቅም ለመቅረጽ እየሞከርኩ ነው ግን አልቻልኩም። ሶሪ ሽንት ቤት የሚደርሽ ጭቅጭቅሽ ነው። ደርሼ ስመጣ ካልደረሰ እቀርጻለሁ ካልሆነ ግን ፕሌን ውስጥ ማለት አረቆያ ብዙ አላወራ ብቻ ፕሌን ውስጥ እንገናኝ። 2000 years later ጋይስ ስቲል እዚህ ነው ያለነው። 6 ሰዓት ሊሆን ነው። ፋይናሊ ተጠራን።
ፕላቲኒየም፣ ወርቅ እንዲሁም የሳላን ያስመጣ መንገደኞቻችን በማንኛውም ጊዜ መሳፈር እንደምትችሉ እየገለጽን ህጻናት ለያዛችሁ እንዲሁም አዛውንት መንገደኞች በቅድሚያ እንድትሳፈሩ እንጠይቃለን። ወደ ዋሽንግተን የሚጓዙ መንገደኞች የምናሳፍረው በመስመር ላይ የሚገኘው መሰረት ስለሆነ በቅድሚያም የዞን 1 እና የዞን 2 የመሳፈሪያ ርቀት የያዛችሁ መንገደኞች ብቻ እንድትሳፈሩ እንጠይቃለን። ይህ ጋይስ ተጠራን። ስንት ሰዓት? 5:47 ላይ 4 ሰዓት ተብለን ማለት ነው። ይህ በቃ ኢትስ ምንድነው የሚባለው? እንግሊዘኛ ማወቅ ሊያጥረን ነው። እዛ ሄደን ከማውተን እንተፋ እንደሆነ እንጂ ብቻ ጋይስ ለማንኛውም በቃ ተጠርተናል። ቅድም ላይ እሱ እንገናኝ ብዬ ነበረ ግን ሰዓቱ እናቴ አልሄድ አለ። ብቻ አሁን ልንገባ ነው። ፕሌን ውስጥ አክቹሊ ስልኬ ባትሪ ሊያልቀው ነው። ቻርጀር እዛ ውስጥ አደርጋለሁ። ከዛ በቃ የብራዘር ከፋዘር ጋር በቃ እኛ ደግሞ ዞና በቃ እንዴት እንደሚያወራሩ ይለያል። ኤፖል አድርጎ ምናምን ነገር ነው እንትን የሚለው ማለት ነው። ዞን 3 እና ዞን 4 እና ያራዳልሽ ትላለች ማሮ ብቻ በቃ ጓዛችን ልንሸከካክፍ ነው። የቶቹ እኔ እንጃ አላስታውስም። እናቴ ምንም ማስታውሰው ነገር ካናዳ ቶሮንቶ ማለት ነው። እግዚአብሔርን ነው የምላችሁ። ከ3 ሰዓት ጀምሮ እየተባለ ነበረ ምንድነው ላስት እንትን ነው እየተባለ ስንት እየተደጋገመ ያው ስቲል እስከ 5 ሰዓት ድረስ እየተባለ ነው። ኧረ በኢየሱስም ካናዳ ምንድነው ይሄን ትላለች ጋይስ። እኔ እንኳን አንድ ወሬ ከጀመርኩ አላቆምም። በቃ ፕሌን ውስጥ እንገናኝ። So what's up guys? አሁን ፕሌን ውስጥ ገብተናል እና ልተኛ ነው። አይኔ ስር እንደምታዩት በጣም ጠቁሯል። በጣም ደክሞኛል። ብቻ ልተኛ ነው። አይመችም። እኔ እንዴት እንደምተኛ ጋድ ይወቀው። ብቻ ጠዋት እንገናኝ ከቅልፌ ስነቃ እንጂ ምንም መቅረጽ አልቻልኩም። ቪዲዮ የዋሰ ነው የሚበላሸው። ይህ ቪዲዮ ላይ አላስገባው አይ ዶንት ኖ። ምክንያቱም እንደምታዩት አይኔ ስር ላይክ ከባድ ነው። ብቻ ደህና ደሩ ነው የሚባለው።
ፋሚሊዎቻችን ዳላስ የተቃረበ ስለሆነ ፈቅደን ቀጥታ ለቀን መውረድ ጀምረናል። በዛም ያለው የአየር ሁኔታ ጥሩ የሚባል ሲሆን ሙቀቱም 25 ዲግሪ ሴንቲግሬድ ወይንም 77 ዲግሪ ፋራናይት ነው። ሶ ጋይስ ገብተናል ዩኤስኤ። Oh my God! እንደወደዳችሁት ነው እንግዲህ መጀመሪያ ነው። ስለዚህ ይሄን ከፍተን ነው ለለቻ ይሄ መጀመሪያ ነው። ስለዚህ እናስተካክላለን። ዩቲዩበር ሆነን ጋይስ ላይክ ለለቻ ተመስጋች እዛ ላይ ከስሙት ለለቻ ቪዲዮ እንዳያችሁት ነው። ያው አንዳንድ ነገሮች የኔ ስህተት ይኖራል አይ ነው ግን ምንም ማለት አይቻልም። እንዳልኳችሁ የመጀመሪያ ቪዲዮ ነው። ቻው ደስ ይላል። ጌታ ደስ ይላል። ተመስገን እና ጋይስ ወዳችኋለሁ። ቀጣይ ቪዲዮ አይሮን ነው መቼ እንደሚሰራ ግን እስኪ ካሜራ አክቲቭ ነው ሙሉ አይኖራው ያምር አክቲቭ